ዛሬ ማሳያችሁ እንግዲህ ነፃ ኢንተርኔት የምንጠቀምበትን ያለምንም ካርድ ነፃ ኢንተርኔትን አይፒ አድሬስ በመቀየር ብቻ የምትጠቀሙበትን ነው ማሳያችሁ። ወደ ቪዲዮ የመጀመሪያው ኢቺን አፕሊኬሽን ከስክሪኑ እንደምታዩት እንግዲህ ኢቺን ታወርዳላችሁ። ኢቺን ጉግል ፕሌይ ላይ ትገቡና ይሄንን ስም በመጻፍ እቺኛዋን ስም በመጻፍ ታወርዱታላችሁ። የመጀመሪያው ስቴፕ። ሁለተኛ ስቴፕ እንግዲህ ኢቺን እንዳወረዳችሁት ስልካችሁ ላይ ኢንስቶል ታደርጉታላችሁ። ከዛ በኋላ የምታደርጉት ስቴፕ ምንድነው? እዚህ ሆም ፔጅ ላይ ትመጣላችሁ። ሆም ፔጅ ላይ ትመጡና ኢቺን ሆም የምትለውን ታያታላችሁ። ከዛ ሎግ የሚለው አለ፣ ቱልስ አለ፣ ሄልፕ አለ። ሶ አሁን ተከታተሉኝ። የምታደርጉት አይፒ አድሬስ መቀየር ነው ዋናው ኮኔክሽናችሁ እንዲገባላችሁ የሚያደርግላችሁ ማለት ነው። ሶ ስቴፕ 1 የምታደርጉት ምንድነው? እዚች ጋር ሎግ የምትለው ትገባላችሁ። አሁን እቺን ሎግ የምትለው ላይ 10 እዚህኛው ላይ ልክ 10.29.17 የሚላል እቺን 10.29 10.13 10.45 10.85 የሚሉ አይፒ አድሬሶችን ፈልጋችሁ ነው የምታስገቡት። ሶ እሱን ነው እንዴት ነው የምታደርጉት? እንግዲህ እዚች ላይ ፍላይት ሞድ ኦን ኤንድ ኦፍ እያረጋችሁ ነው የምታዩት ማለት ነው። ካሁን ሎግ የምትለው ላይ ተሆኑና ከላይ በሄልፕ በምትለው ወደ ላይ 3 ነጠብጣቦች አሉ። እችን ስትነኳ ክሊር ሎግ የሚላል። አሁን ይሄን ለምሳሌ አይፒ አድሬሱ ይሄ ሌላ ቢሆንና ይሄ እስከሚመጣ ሊማረገው ክሊር ሎግ እለዋለሁ። ከዛ ምን አደርጋለሁ? ፍላይት ሞዴን እንደዚህ አደርግና አጠፋዋለሁ። ይሄንን አጥፍቼ እንደገና አበራውና ልክ እንደበራ እቺን ክሊር አውት አድርጌ እቺን ቼክ አደርጋለሁ። እቺን ቼክ ካረኩኝ በኋላ ተመልሼ እቺ ቁጥር ካልመጣ እነዚህ የጠቀስኩላችሁ ቁጥሮች ካልመጡ አሁን ፍላይት ሞድ ኦን እያረኩኝ እቺን ስቴፕ እየደገም ክሊር ሎግ ካልሆነ እኔ ያልኳችሁ ቁጥሮች ካልመጡ እዚህ ትመጡና ክሊር ሎግ ታረጉታላችሁ። ልክ ይሄ ቁጥር ከመጣላችሁ እንደመጣላችሁ ለምሳሌ አይፒ አድሬስ ሎካል አይፒ አድሬስ 10.129 ብሎ ከመጣልኝ በኋላ ማደርገው ሆም መለስና እቺን አሁን ስቶፕ የሚላችሁ ኮኔክት ስለሆነ ነው። እኔ ኦሬዲ እቺን ኮኔክት ለዋለሁ ወይ ስታርት ነው የሚለው ስታርት ስቶፕ ነው የሚለው ስታርት ለዋለሁ። ከዛ ኮኔክት ያደርጋል። ኮኔክት ማድረጉን የምታውቁት እቺ ከላይኛው አንደኛ እቺ የቁልፍ ምልክት እዚህ ላይ ትመጣላችኋለች። ሁለተኛ በዚህ በኩል ደግሞ እቺ ደመና የምትመስለው ቅርጽ ያላት ክላውድ ምልክቷ እሷ ትመጣላችኋለች። ያው ሁለተኛ ስቴፕ እንግዲህ እዚህ ላይ እነዚህ ይሄንን ቻናል ከየት ነው የምናመጣው? ወይም ይሄ ፋይል ማለት በየቀኑ ነው የሚለቀቀው። እንግዲህ እናንተ ዛሬ ተጠቀማችሁበትን ነገ አያስጠቅማችሁም። ስለዚህ የምታደርጉበት ቻናል የሆነ አሪፍ ልጅ አለ፣ እሱ ነው ቻናሉን ላሳያችሁ። ሶ ወይም ከታች ቴሌግራም ላይ አስቀምጥላችኋለሁኝ። ከኔ ቴሌግራም ላይ አስቀምጥላችሁና ከዙ ታዩታላችሁ። ወይም እቺኛዋ ናት የእቺም ፖይንት አስቀምጥላችኋለሁ የቻናል ኔሙ። ሶ እንደዚህ አይነት ፋይል አለ። እሱን ዳውንሎድ ታደርጉታላችሁ። ይሄ ፓኬጅ ከፈለጋችሁት በኋላ ይሄን ፋይል እከፍተዋለሁ ማለት ነው። ልክ እንደከፈትኩት ወደ ኤችቲቲፒ ኢንጀክተር ስለሚገባ ከዛ ይከፍትልኝ። አመሰግናለሁ። እንደዛ አድርጋችሁ